አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ኢሳ አርት ቤተሰቦች፣ ኢሳ አርት እንደሚታወቀው ቲክቶክ ፔጅ ላይ ብዙ አይነት አርቶችን እያሳየ እያስደነቀ እያስደሰተ እስካሁን አለ። አሁን ደግሞ በዩቲዩብ ቻናል መጥቷል። እስካሁን ሁላችሁም የምታዩት የነበረው በተለያዩ ቲቪ ጣቢያ በተለያየ ቲቪ ቻናሎች ላይ ነበርና አሁን ግን ሁሉንም በአንድ አድርጎ በራሱ የዩቲዩብ ቻናል ኢሳ አርት ብሎ መጥቷልና ይህንን ቻናል በማሳደግ ሼር በማድረግ ለሌሎች እንዲዳረስ ለብዙዎች እንዲዳረስ እያደረጋችሁ ብንማማር ጥሩ ነገሮችን ብንቀስም እላለሁ። እንግዲህ ኢሳ አርትን ማያውቀው አለ ማለት ዘበት ነው። ኢንተርናሽናል ሰዓሊ ነው። አልጀዚራን ትልልቅ ሴኔዎችን ትልልቅ ሚዲያዎች ውጪ የሞሮኮ የኳታር ሁሉንም አስደምሞ እዚህ ሀገራችን ላይ በግሉ አስመጥቷል። ምን አይነት ሰው ምን አይነት አርት ነው ብሎ እዚህ ሀገራችን ድረስ መጥተዋሉና ይሄ እውቅ የሆነ አርቲስታችን እጁ አርቶቹ ወርቅ የሆኑ አርቲስታችን ኢሳ ታደለን ብዙዎቻችን አብዛኞቻችን ቤት ላይ የለም ማለት በጣም ይከብዳል። የብዙ ሙስሊም ቤቶች በኢሳ ጣቶች በኢሳ አርት እጆች የተዋቡ ያማሩ ናቸውና ብዙ ቤቶች ላይ አሉ ይገኛሉ። አሁን እንደውም በኤክስፖርት ላይ መስራት ጀምረዋል። አርቶችን ትፈልጉ አርቶችን ያቀርባል። ከዛም ባለፈ የተለያየ ትምህርቶችን የግል የራሱን ታሪክ የህይወት ታሪኩን ከመነሻ እስከ አሁን እስካለበትና ለወደፊት የት መድረስ እንዳለበት ስኬቱን ግቦቹን ሁሉ የሚያስተምርበት ሼር የሚያደርግበት እንዴት መማር እንዴት ማደግ እንዳለባችሁ ከሀዲሶች ጋር ከኖርማል ከዓለማዊ ከሆነ ትምህርቶች ጋር እያደረገ እያዋዛ በጣም ብዙ ነገሮችን ያስተምራችኋል። ይሄንን ዩቲዩብ ቻናል በጣም ማሳደግ አለባችሁ። ጠቃሚ የሆነ አርቶችን ጠቃሚ የሆነ ነገሮችን ይዞ የሚመጣውና ተፈጥሮን ከዓለማዊ ነገሮችን ከእስላማዊ ነገሮች ጋር እያሳመረ እያስዋበ በቴራፒም ሆነ በልጆች አስተዳደግም ሆነ በትዳር የሚያማምር ለዛ በሚያማምር ቃና ወደ እናንተ ይዞ ይመጣል። ዝግጅቱን ጨርሷል። ከእናንተ የሚጠበቀው ይህንን ቤት ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ ተቀላቅላችሁ ይህንን ቤት ማሳደግ ያው ግነት አይሆንብንና ኢሳ በጣም ፕሮፌሽናል የሆነ ኢንተርናሽናል የሆነ ሰዓሊ ነው። በሁለት ዘርፍ ሰዓሊነቱ እንደቀጠለ ነው። በኖርማል ነን እስላሚክ በሆነና እስላሚክ በሆነ በአማረ ሁኔታ ስራዎችን ይሰራል። የተለያየ መስጊዶች ላይ መስጊዶችን በማስዋብ በመስራት ሰዎችን በማስደመም ላይ ይገኛል። አሁንም ይሄን ፕሮጀክቱን ይቀጥላል። ብዙ ፕሮጀክቶች አሉ። ይሄን ፕሮጀክቶች የምታዩትና የምትዝናኑበት የምትደሰቱበት ሰብስክራይብ ስታደርጉ ቤተሰብ ስትሆኑ ቤቱን በጣም ስታደምቁት ቤተሰብ ሆናችሁ ስትቀላቀሉና ሰብስክራይብ አድርጉላለሁ። እስቲ ደግሞ አሁን እንጨባ አድርገን ከዚህ በፊት የነበረ ቀረጻዎችን ያው ኢሳ አርት መጥቶ ያልቀረጸው ሚዲያ የለም ግነት አይሆንም የለም ያልቀረጸው። ለዚህ እስቲ ከቀረጹት ውስጥ ከውጭ ከአልጀዚራ ከሞሮኮ ዱባይ ከሁሉም እያደረግን ወደ እናንተ እናቀርባለን። እሱን ቀንጨባ አድርገን ይዩትና እንመለሳለን። للاهتمام بالفن والخط العربي ودا إسلام لجبا كابي لي كنت أفكر في أن أقدم شيئا جديدا للإسلام من خلال موهبتي الفنية. في إثيوبيا يسود اعتقاد خاطئ في أوساط بعض المسلمين بأن الفن والرسم حرام، لكني كنت مصرا على تغيير هذه الصورة النمطية. كان ذلك تحديا جديدا يتأرجح ما بين الإيمان الذي غمر قلبي والموهبة الكامنة بداخلي، كما أن لدي إيمانا راسخا بأن فن الخط العربي الإسلامي يمكن أن يساهم في الدعوة ونشر الإسلام. استشرت بعض المشايخ والعلماء للعمل في الخط العربي.
ዓለም ላይ ያለው የሰው ልጅ ሁሉ የሚያደርጋቸው እንቅስቃሴዎች ማንነቱን የረሳበት ጊዜ ላይ ደርሰናልና የሆነ አሳሳቢ የሆነ ነገር ይመስለኛል። እንደ ሰዓሊ ደግሞ በጣም ተወዳጅ የጥበብ ስራ ትመለከታላችሁ። በብዙዎቻችን ዘንድ አሁን እየተለመደ እያወቅነው እየለመድነው በየቤታችን ደግሞ እያስገባ ነው ያለ የጥበብ መስክ ነው ካሊግራፊን በተለየ ከሚራቀቁበት ሰዎች መካከል ኢሳ ታደለ አብሮን ይገኛል። ጥቂት ደቂቃ ብንወስድ መልካም አይደለም? አረፍ ላሉ ለሱ ደግሞ ማለት ነው። እንኳን አደረሰ ኢሳ፣ ኢድ ሙባረክ ብያለሁ። እነዚህ ተወዳጅ ስራዎችን ከዚህ በፊት የመመልከት እድል አግኝቼ ነበር። ከተገረሙ ሰዎች መካከል እኔም አንደኛው ነኝ። በተለየ መንገድ ወደዚህ መነሻ ወይ መግቢያ እንደያችሁት የኢሳ አርት ስራዎች ውቦች ናቸው። ኢንተርቪዎችንም አይታችኋል። በጣም ያማምር ኢንተርቪው የተደረገው ሆኖም ግን አሁን ላይ በአጠቃላይ ለራሱ ብቻ በራሱ ቻናል ነው የምታገኙት፣ በራሱ ዩቲዩብ ቻናል ላይ ነው የምታገኙት ማለት ነው። የተለያዩ ሀሳቦችን ይዞ ነው የመጣው። ያው እንግዲህ የሚታወቀው ኢሳ አርት ጥበብ አላህ ጥበብን ለግሶታል። አርት ቴራፒን ብሎ ቲክቶክ ላይ ጀምሮ ነበረ። ያው አሁን ደግሞ ወደዚህ ፕላትፎርም ስለመጣን በዚህኛው ፕላትፎርም ላይ ትንሽ ጊዜ በኋላ ላይቭ ስለሚጀምር ቴራፒ መታከም ለምትፈልጉ ስለ ቴራፒ በደንብ የሚያብራራበትን ቪዲዮ ደግሞ እስቲ እሱን ደግሞ ተከታትለን እንመለስ። አርት ቴራፒ እንዴት ነው ማግኘት የምትችሉት? አርት ቴራፒ ምንድነው የምትለውን ባጭሩ ላወራችሁ ነው የመጣሁት። ስለዚህ አርት ቴራፒ ማለት ከሌሎች ቴራፒዎች ሁሉ የተሻለ ወይም ብዙ ባለሙያዎች የሳይካትሪስት ባለሙያዎች ብዙ ጊዜ አርት ቴራፒን የሚያስቡት እንደ ጊፍት አይነት መስጠት የሆኑ መጨረሻ ላይ ታካሚው ኢንጆይ የሚያደርግበት ምናምን ነገር ነውና ግን ሲሪየስሊ ስናስበው ኢንጆይ የምናደርግበት ብቻ ሳይሆን በጣም ሕክምና ፈታ ያደረገ ሰዎች በጣም መፍትሄ ላይ ለጥሩ ውጤታማ ሲሆኑ ያየንበት በጣም ትላልቅ ኬዞች አንዳንዴ ለሰው ወይም ለመስማት እንኳን የሚከብዱ ኬዞችን የሰው ልጅ ሲባል ብዙ ነገር ነው ተሸክሞ የሚሄደው። ልብስ ስለለበስን፣ መኪና ስለነዳ፣ ወይ ስላማረበት፣ ወይ ታዋቂ ስለሆነ ምናምን አይደለምና ሁላችንም የራሳችን የሆኑ ብዙ ችግሮች አሉብንና በአሁኑ ሰዓት ላይ ደግሞ በጣም ከባድ የሆነ ጊዜውም ያው የቂያማ ምልክቶች ብዙ ምልክቶች ስለታዩ ያ ነገር ይመስለኛል በጣም ሰው እርስ በርስ መጨካከን ምናምን አይነት ነገሮች አሉና በጣም የሚያሳዝኑ ወጣት ሴት እህቶቻችንና ወንድሞቻችን በጣም እየተጎዱ ያሉበት ጊዜ ላይ ያለነውና ስለዚህ በጣም አሳሳቢው ደግሞ ከሱ ሁሉ ትዳር ላይ ሰዎች ደጅ ላይ ስለተዋደዱ ወይም ፍቅር ስላሸነፋቸው ብቻ ወደዛኛው ከባድ ኢንዱስትሪ ውስጥ መግባት ሁሉም ሰው ኖርማሊ ቀለል አድርጎ ነው የሚያስበው። ትዳር ሲባል ምንም በቃ ምን ችግር አለ ከሌ ስላገባን ባገባም ምናምን አይነት ነገር ነው። ግን ብዙ ፈተናዎች ያሉበት በጣም ከባድ ያን ሰው ለመቋቋም እኔ ማን ነኝ ማንነታችንን ሳናቅ እዛ ውስጥ መግባቱ በጣም ከባድ የሆኑ ስለዚህ ቅድመ ትዳር የምንላቸው ቴራፒዎች አሉ። ለትዳር ምን እኔ እንዴት ነው ሁለቱ የተለያዩ ከተለያየ ፋሚሊ የመጡን ሰዎች እንዴት ነው አድርገን ማገናኘት፣ እንዴት ነው ቻሌንጁን አድርገን እንዴት ተዋደን መኖር እንችላለን የሚባለው ነገር በጣም ደጅ ላይ እንዳለው አይነት እንትኖች አሉ። ስለዚህ እነዚህ ነገሮች በጣም መሰረታዊ የሆኑ ነገሮች ናቸው። አንዳንዶቹ ደግሞ የአንዳንዱ ገብቶ ሲበጠበጥበት ሌላው ደግሞ የሚፈራም አለና እሱም ራሱ የራሱ የሆነ ስትረስ ይፈጥራል። ስለዚህ ሳናውቀው እነዚህ ድባቴ ምናምን የሚባሉ ህመሞች በጣም ሲሪየስሊ ሰዎችን ራስን ማጥፋት፣ ራስን መጥላት ካልሆነ ከዲን ውጭ የሚያደርጉን እንደ ቀልድ እያለን የምንተዋቸው ነገሮች በኋላ ላይ በጣም ከባድ ሆነው ራሳችንን የምናጣበት ጊዜ ላይ የደረስንበት ሰዓት ነው። ስለዚህ ለሴቱም ለወንዱም ከትዳር በፊት መወሰድ ያለባቸው ራሳችንን ማዘጋጀት፣ እኛ ስንዘጋጅ ከዛ በኋላ ያሉ ነገሮች በጣም ሲምፕሊሲቲ ሆኖ የምንኖርበት ሰለላሁ ዐለይሂ ወሰለም የሚያስተማሯቸው ብዙ
አይነት ጋብቻዎች አሉ። ስለዚህ ወደ ሐዲሱም ወደ ዲኑም እየተጠጋን አንድ ላይ ያቀላቀለን ከሳይንሱም ጋር እየተደረገ የምንሰጥበት አይነት እንደተመለከታችሁት ኢሳ አርት በቴራፒ ምን ያህል እንደሄደበትና የቤተሰብ አስተዳደግ ላይ ምን ያህል አርት ቴራፒ ተጽዕኖ እንደሚያደርግ በህይወታችን ምን ያህል ተጽዕኖ ፈጣሪ እንደሆነ አርት ቴራፒ በዝርዝር ነግሮናልና ብዙ አይነት አይዲያዎችን ብዙ አይነት ሀሳቦችን ይዞልን የመጣውና ለዚህ ይሄንን ቤት ሰብስክራይብ እያደረጋችሁ ለሌሎችም እያስተላለፋችሁ ተጠቃሚ እንሁን ተጠቃሚ ሆኑ እላለሁ። ከተለያየ ድርጅቶች ጋር ስራም ስለምንሰራ የሰራናቸውን ስራዎች ቀርጸንና ወደ እናንተ እናስተላልፋለን ማለት ነው። ፕሮግራሞች ወደ እናንተ ማቅረባችንን እንቀጥላለን። እስቲ ኮሜንት ላይ ምን ያህል ቴራፒ እንደገባችሁ ምን ያህል አርት እና ቴራፒ ጥቅም እንዳለው ምን ያህል እንደምትጠቀሙበት እስቲ ኮሜንት ላይ አስቀምጡልንና ኢሳ ጋር ያለን ቆይታ ለጊዜው ባጭሩ ይህን ያህል ይመስላል። የተለያዩ አጫጭር ቀንጨብ ያሉ ፕሮግራሞችን እናቀርብላችኋለን። ከዛ በኋላ ግን መደበኛ የሆነውን ስራችንን መደበኛ የሆነ ፕሮግራማችንን እንቀጥላለን ማለት ነው። አንድ የምታዩት ቪዲዮ አለ። እሱ ቪዲዮ ለቅቄላችሁ ከኔ ጋር ያለን ቆይታ ይህን ይመስላል። ሰላም አለይኩም።